ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬ ስቱ ሁሉንም ክለቦች የሚመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። የሳውዲ አረቢያው ክለብ አልቃዲሲያ ቲጃኒ ሬንደርስን ለማስፈረም ከማንቸስተር ሲቲ ጋር የላቀ ደረጃ ላይ የደረሰ ንግግር እያደረገ ይገኛል ተባለ። ክለቦቹ እስከ 60 ሚሊዮን ዩሮ አካባቢ ለመስማማትም አሁን ላይ ተቃርቧል። ነገርም ሬንደርስ ራሱ አሁንም አዎንታዊ ምላሽ አረንጓዴ መብራት መስጠት አለበትም ተብሎ ኖቲንግሃም ፎረስትም ፍላጎት ያለው ሲሆን የመጨረሻ ውሳኔ በሆላንዳዊ አማካይ ላይ እየተመሰረተ ነው ሲል ፋብሪዞ ሮማኖ ተናግረዋል። ጋላታሳራይና ፖርቶ የቶተንሃሙን አጥቂ ማቲያስ ቴልን በዚህ ክረምት ለማስፈረም ፍላጎት እያሳዩ ነው። ጋላታሳራይ የ2.5 ሚሊዮን ፓውንድ የውሰት ክፍያ ከ1 ሚሊዮን ፓውንድ የግዢ አማራጭ ጋር ያቀረበ ሲሆን ፖርቶም የውሰቱን ለማቅረብ አሁን ላይ ዝግጁ መቶ ቴል መደበኛ የመጮቻ ጊዜ ለማግኘት ከቶተንሃም ለመውጣት አሁን ላይ ፍላጎት አለው ሲል ኤክራም ኮኖር ዘግቦታል። ኢንተር ሚላን የሊቨርፑል አማካይ ከርቲስ ጆንስን ዋነኛ ኢላማ አድርጎ የቀጠለ ሲሆን እስከ 35 ሚሊዮን ዩሮ ዝውውር ዋጋ ሊያስወጡ ይችላልም ተብሏል። ዳቪድ ፍራሴ ክለቡን እስኪለቅ እየጠበቁ በመሆናቸው ኢንተር ሚላኖች እስካሁን አዲስ ጥያቄ አላቀረቡም ተብሏል። የዝውውር መስኮቱም ከመዘጋቱ በፊት ለጆንስ እንደገና ዝውውር ሊሞክሩ ዝግጁ ናቸው ሲል ፋብሪዞ ሮማኖ ዘግቦታል። አስቶን ቪላ ኒኮላስ ጃክሰን ከቼልሲ ለማስፈረም በሚያደርገው ንግግር ላይ ጥሩ እድገት እያሳየ ነው ተባለ። ጃክሰን አስቶን ቪላ ለመቀላቀል አስቀድሞ ተስማምቷል። ኡናይ ኤምሪ አጥቂውን ወደ ክለቡ ለማምጣት አሁን ላይ ትልቅ ፍላጎት አለውም ተብሏል። ኤምሪ በቪላሪያል በነበራቸው ጥሩ ጊዜ ኒኮላስ ጃክሰን አብሯቸው እንደነበር ይታወሳል ሲል ኒኮሎ ሺራ ዘግቦታል። ቼልሲ በቶሲን አድራቢዮ ላይ ቤኔፊካን ጨምሮ ቢያንስ አንድ የፕሪሚየር ሊግ ክለብ ፍላጎት ቀርቦለታልም ተባለ። ያሰመንቶች በውሉ ላይ ከ2 ዓመት ያነዘ የቀረው ሲሆን ቼልሲ በቋሚነት የመለቅ ዕድሉ አሁን ላይ ሰፊ ነው ተብሏል። ቶሲን ሌሎች ዕድሎችን ለመመልከት ክፍት ነው። የቀድሞ ፉልሃም አሰልጣኙ ማርኮ ሲልቫ ጋር እንደገና በፖርቹጋሉ ክለብ የመገናኘት ዕድሉ ግን አሁን ላይ ሰፊም ነው ተብሏል። ፒኤስጂ ከአያክስ ጋር ስምምነት ላይ ለመድረስ በመፈለጉ ለሚካ ጎርስ አዲስ ጥያቄ ያዘጋጀ ነው ተባለ። ፌራን ቶሬስም በቅርቡ ፒኤስጂን ይቀላቀላል ተብሎ የሚጠበቅ ሲሆን አሁን ላይ ፒኤስጂዎች ዋና ትኩረታቸው ግን ሚካ ጎርስን ማስፈረም ነው ሲል ፋብሪዞ ሮማኖ ዘግቦታል። ቼልሲ ማንቸስተር ሲቲ ለኤንዞ ፈርናንዴስ ጥያቄ እንዲያቀርብ እስከ 45 ሰዓት ድረስ ጊዜ ሰጥቶታል ተባለ። ቼልሲ አማካኙ እስከ 120 ሚሊዮን ፓውንድ የለካው ሲሆን ሲቲ ጥያቄዎቹን ካላሟላ የመሸጥ እቅድ የላቸውም ተብሏል። ፈርናንዴስ በቼልሲ ሁሉ ላይ 6 ዓመታት የቀሩ ሲሆን ቀደም ሲል ከሲቲው አሰልጣኝ ኤንዞ ማሬስካ ጋር መስራቱም ይታወሳል። አሁን ላይ ሲቲ ይህንን ዋጋ ያቀርባል የሚለው ትልቅ ጥያቄ ሲሆን ከአርብ በኋላ ግን ቼልሲዎች ምንም አይነት ጥያቄ እንደማይቀበሉ አሳውቋቸዋል ሲል ፋብሪዞ ሮማኖ ስካይ ስፖርት ዘግቦታል። ኒውካስል ዩናይትድ የአማካይ ክፍሉን ለማጠናከር በሚያደርገው ጥረት ላይ ካርሎስ ባሌባን በኢላማቸው ውስጥ አካተውታል። ማቲያስ ጃይስሌ ብራይተኑ አማካይ ቢያደንቁትም የ2 ዓመት ተጫዋች በመጎዳቱ ምክንያት በአሁኑ ወቅት ንቁ የሆነ ድርድር የለም ተብሏል። ኒውካስትል ለቡርኖ ጉማሬሽና ሳንድሮ ቶናሊ ምትክ በመፈለግ ላይ ይገኛሉ ሲል ዴይሊ ሜል ስፖርት ዘግቦታል። ቲም ቶልክ ዛሬ በወጣው አዲስ ዘገባ መሰረት አርሰናል ቡርኖ ጉማሬሽን ማስፈረሙን ተከትሎ ማርቲን ዙቢሜንዲን በዚህ ክረምት ለመሸጥ ክፍት ናቸው ተባለ። ዣቪ አሎንሶ ከስፔን አማካይ ጋር እንደገና ለመገናኘት መፈለጉ ቼልሲ በጠንካራ ተፎካካሪነት ላይ ወጥቷልም ተብሏል። አርሰናል ተጫዋቹን ለመሸጥ ያቸኩል፣ ነገርም የመሸጫ ዋጋው ቢያንስ እስከ 90 ሚሊዮን ዩሮ ያደገ ሲሆን የሪያል ማድሪድ ሁኔታውን መከታተሉን ቀጥሏልም ተብሏል። ላውሪ ዊትዌል ዛሬ በወጣው አዲስ ዘገባ መሰረት ማንቸስተር ሉዊስ ስኬሊ፣ ሉዊስ ሆልና ኤድዋርዶ ካማቪንጋ ለግራ መስመር ተከላካይነት እንዳማራጭ እያያቸው ነው ተብሎ ዩናይትድ ስኬሊ ቀርቦለት ነበር። ነገር ግን አርሰናል በቀጥታ እንዳቀረበው አስተባብሎ 19 ተጫዋቾች መቆየት ይፈልጋል ተብሎ ዩናይትድ በግራ ተከላካይነት አማካይ ላይ መጫወት መቻሉን የሚያደንቁ ቢሆንም እስከ 45 ሚሊዮን ፓውንድ ግን ለማውጣት ዝግጁ አይደሉም ተብሎ ዩናይትድ አሁን ላይ ሙሉ ትኩረታቸውም ወደ ካማቪንጋ ሊያዞሩ ይችላሉ ተብሏል። ጁቬንቱሶች የሚቀጥለው ክረምት የሊቨርፑልን ግብ ጠባቂ አሊሰንን በነፃ ዝውውር ለማስፈረም ይፈልጋሉ ተብሏል። ብራዚል ሊቨርፑሉ በ2027 የሚያልቅ በሆኑ ጁቬንቱስ በዚህ ክረምት ከመንቀሳቀስ ይልቅ ለመቆጠብ ተዘጋጅቷል ተብሏል። ሉቺያኖ ስፓሌቲ አሊሰን ትልቅ አድናቂ ሲሆን ሊቨርፑል ግን እንዲለቅ የማድረጉን ነገር አሁን ላይ ተቃውሟልም ተብሏል። አስቶን ቪላ የሙኒኩን የመሀል ተከላካይ ኪሚንጄን ለማስፈረም እየሞከረው ተባለ። ቪላ ከተከላካዩ ወኪሎች ጋር ለሳምንታት
የተገናኘ ሲሆን ባለፈው ሳምንትም ጥረቱን እንደ አዲስ ጀምሯልም ተብሏል። ባየር ሙኒክ በአሁኑ ወቅት ኪንን የመሸጥ ምንም እቅድ የለውም የተባለ ሲሆን ሌላኛው የሊጉ ክለብ ኖቲንግሃም ፎረስትም ተጫዋቹን ለማስፈረም ፍላጎት አሳይቷል ሲል ቲዜድ ሙኒክ ዘግቦታል። ጋላታሳራይ ለአርሰናሉ የክንፍ ተጫዋች አጥቂ ጋብሪኤል ማርቲኔሊ ተጨማሪ ክፍያዎችን ጨምሮ ይፋ የ45 ሚሊዮን ዩሮ ጥያቄ ያቀርቧል ተባለ። ፍሎሪያን ብሌተንበርግ በወጣው አዲስ ዘገባ መሰረት ማርቲኔሊ ጋላታሳራይ ዋና የዝውውር ኢላማ ሲሆን በጽሁፍ የቀረበው ጥያቄም በአርሰናል ጠረጴዛ ላይ ይገኛልም ተብሏል። ጋላታሳራይ ከአርሰናል ጋር ስምምነትን ለመድረስ ቅድሚያ በመስጠቱ ከማርቲኔሊ ጋር እስካሁን ስምምነት ላይ አልተደረሰም ተብሏል። ማንቸስተር ዩናይትድ ኢብራሂም ባይል ሊያስፈርም ስለሚችለው ተጋ ከፒኤስጂ ጋር ግንኙነት ጀምሯል ተባለ። ውሰት የሚቻል ሲሆን ፒኤስጂ ከ50 ሚሊዮን ዩሮ በላይ ጥያቄ ካገኘ በቋሚነት መሸጥን የሚፈልጋልም ተብሏል። ለ18 ዓመቶች የመጫወቻ ጊዜው እርግጠኛ ባለመሆኑም የብዙ የአውሮፓ ክለቦችን ትኩረት ስቧልም ተብሏል። ቶተንሃም በቅርብ ቀናት ውስጥ የባየርን ወይም የማንቸስተር ሲቲን የክፍቶች ሳቪንሆ ዝውውር ለማጣቅ ትልቅ ፍላጎት አለው ተባለ። ስፐርስ የሲቲን ጥያቄ ለማመን የተዘጋጀ ሲሆን ዝውውሩም ከ70 ሚሊዮን ፓውንድ በላይ እንደሚሆንም ይጠበቃልም ተብሏል። ባየር ሙኒክም ባለፉት ቀናት ስለ ሳቪኖ የጠየቀ ሲሆን አሁን ላይ ቶተንሃሞች ሳቪኖን ለማስፈርም ትልቅ ፍላጎት አላቸው ተብሏል። አልናስሮች ቁጥር 1 ግብ ጠባቂ በመፈለግ ላይ ሲሆኑ የኤሲ ሚላኑ ማይክ ማግናንም ለማስፈረም ፍላጎት አሳይቷል ተባለ። የጣሊያኑ ላጋዜጣ ዴሎ ስፖርት በወጣው አዲስ ዘገባ መሰረት ማግናና ሚላን ስለወደፊቱ ጊዜ ያላቸውን አቋም ለማብራራት ፊት ለፊት ለመነጋገር ተቀጣጥሯልም ተብሎ አልናስር ቤንቶን መተካት ይፈልጋል። ነገርም ማግናን ወደ ሳውዲ አረቢያ መዘወር ሀሳብ እንዳለው አሁንም ግልጽ አይደለም ተብሏል። አስቶን ቪላ ለአርዋን ቢሳካ ዝውውር ከዌስትሃም ጋር በይፋ ንግግር ጀመረ። ቪላ በቀይ መስመር ተከላካይነት ለመጠናከር ይፈልጋል። ያሰመንቶች ለሚቲካሽ ውድድር የሚፈጥር አማራጭ ተደርጎ ይታያል። ዌስትሃሞች ለጥያቄዎች ክፍት ናቸው። ዋን ቢሳካ እስከ 31 ድረስ የሚዘልቅ ውል ቢኖሩም እስከ 25 ሚሊዮን ፓውንድ ከቀረበ ተጫዋቹ ሊለቁት ይፈልጋሉ ተባለ። አርሰናል ቀደም ሲል ከተመለከተው በኋላ በአስቶን ቪላ ተከላካይ ኤዝሬ ኮንሳ ላይ የነበረውን ፍላጎት አዲስ አድርጎ ጀምሯል ተባለ። መድፈኞቹ ለኮንሳ እስከ 30 ሚሊዮን ፓውንድ ገምቶት የነበረ ቢሆንም አስቶን ቪላ ግን ለእንግሊዝ እጮች እስከ 60 ሚሊዮን ፓውንድ ይጠይቃልም ተብሏል። አርሰናል ወደ ኮንሳ የተመለሰው ቶተንሃም ክርስቲያን ሮሜሮ ለአርሰናል ለመሸጥ ፈቃደኛ ባለመሆኑ ሲል ቢቢሲ ስፖርት ዘግቦታል። ቼልሲ ሊያም ዴላፕን ከኢፕስዊች ካስፈረመው ከ12 ወራት ውስጥ ለሚቀርቡ ጥያቄዎች ለማዳመጥ ፈቃደኛ ነው ተባለ። ሰማያዊዎቹ አጥቂውን ከ50 ሚሊዮን ፓውንድ በላይ ገምቶታል። የ23 ዓመት ተጫዋች በቋሚ ብቃት ለመገኘት የተቸገረ ሲሆን አሁን ኖቲንግሃም ፎረስትና ኤቨርተን ትኩረትን እየሳበ ይገኛል ሲል ስታንዳርድ ፉትቦል ዘግቦታል። ክሪስታል ፓላስ ለሞናኮ አማካይ ላሚን ካማራ ያቀረበው የ35 ሚሊዮን ፓውንድ የቃል ጥያቄ በሞናኮ ውድቅ ተደረገበት። ሞናኮ እስከ 43 ሚሊዮን ፓውንድ የሚጠጋ ሂሳብ ይፈልጋል ሲል ቢቢሲ ስፖርት ዘግቦታል። አልሂላል ቪክተር ኦሲሜን ዝውውር ሁኔታ ለመጠየቅ ጋላታሳራይን አነጋገረ። ጋላታሳራይ እስከ 65 ሚሊዮን ዩሮ ለመሸጥ ፈቃደኛ የተባለ ሲል ነገርም ኦሲሜን ወደ ሳውዲ አረቢያ ለመዞር መስማማት አለበትም ተብሏል። አልሂላል ካሪም ቤንዜማን በመሸጥ ለናይጄሪያ አጥቂ ቦታ ለማመንጨት አሁን ላይ እየሰራ ነው ሲል ሳቻ ታቫሎሪ ዘግቦታል። ጋላታሳራይ ሊቨርፑልን አማካይ አሌክሲስ ማካሊስተርን ለማስፈረም ትልቅ ፍላጎት አለው ተባለ። የቱርኩ ሻምፒዮን የ27 ዓመት ተጫዋች በቅርበት መከታተል የቀጠለ ሲሆን የስምንት ሁኔታዎችም መመርመር ጀምረዋልም ተብሏል። ማካሊስተር በሊቨርፑል ውል ያለው ሲሆን በእንግሊዙ ክለብ ለመሸጥ ያለው ፍቃደኝነት አሁንም ግልጽ አይደለም ሲል የኔ አሲር ዘግቦታል። ቼልሲ አክሴል ዲሳሲን በውስጠት ለመስጠት እስከ 5 ሚሊዮን ዩሮ እየጠየቀ ነው ተባለ። በክሪስታል ፓላስ የሚፈለገው ተከላካይ በዚህ ክረምት በቼልሲ ያለው ቆይታም ወደ ማብቃቱ ተቃርቧልም ተብለዋል። ኢንተር ማያሚ የ33 ዓመቱን ፖል ፖግባ ከሞናኮ ጋር የነበረውን ውል ካቋረጠ በኋላ ለማስፈረም ፍላጎት አለው ተባለ። ፖግባ ከጉዳቱ በኋላ በፍጥነት ወደ ጨዋታ መመለስ ይፈልጋልም ተብሏል። ኢንተር ማያሚ ፍላጎት ካላቸው የኤምኤልኤስ ክለቦች አንዱ የተባለ ሲሆን ዴቪድ ቤካም የፖግባ ቅርብ ወዳጅ ሆኖ ቀጥሏል። አሁን ተጫዋቹን ወደ አሜሪካ የሚያቀናበት እድል አለ ተብሏል። ማንቸስተር ዩናይትድ 21 ዓመቱን ጆአኪን ሳይሰንስን ለማስፈረም አሁን ለትልቅ ፍላጎት አለው ተባለ። ቤልጂየማዊ የግራ መስመር ተከላካይ ለክለብ ብሩጅ የሚጫወትም እስከ 29 ድረስ ውልም አለው። ተጫዋቹ አሁን ላይ ወደ ፕሪሚየር ሊጉ ለመዞር ክፍትም ነው ተብሏል። ዩናይትዶች በዚህ ዝውውር መስኮት ቢያንስ አንድ አዲስ የመስመር ተከላካይ ያስፈርማሉም ተብሎ ይጠበቃል። የፒኤስጂ ሊቀመንበር አሁን በብራድሊ ባርኮላ ጉዳይ በሩን ክፍት ነው ማለታቸውን ተከትሎ ሊቨርፑል ለባርኮላ
ባርኮላ የሚያደርገውን ንግግር ንቁ አድርጎታልም ተብሏል። በጋዜጠኞች ላይ ለወራት የማይነካ ተደርጎ ቢገለጽም አልኬላፊ ባርኮላ እድል አሁንም ክፍት መሆኑን አምነዋል። ሊቨርፑል ከፒኤስጂ ጋር ውሎችን አስቀድሞ ተነጋግሯል። ክለቦች የተነጋገሩ ባለበት ወቅት በተጫዋቹ ውሎች ላይ ስምምነት አለም ተብሏል። ሚኬል አርቴታ ብሩኖ ጉማሬሽ ለእሁዱ ለኮሚቴ ሽል ጨዋታ ምናልባትም የመሰለፍ እድል እንዳለው ፍንጭ ሰጥተዋል። ተጫዋቹ ትላንት ምሽት ከኮሞ ጋር በተደረገው የቀድሞ ወደ ዘመን ዝግ ጨዋታ ላይ የተሳተፈ ሲሆን ምናልባትም እሁድም ጥቂት የመጫወቻ ደቂቆችም የማግኘት እድሉ ሰፊም ነው ተብሏል። ስዊዘርላንዳዊ አጥቂ ብሬል ኤምቦሎ ለኮሞ የቀረበ ሲሆን አሁን ላይ የጣሊያኑ ክለብ ግምገማዎችን እያደረገ የሚገኛል። ኒኮ ሼራም ተጫዋቹ ምናልባትም በቀጣይ ቀናት ማረፊያው ይታወቃል ሲል ዘግቦታል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።